ጡቷ ትልቅ ነው ብሎ ጀመረልኝ። ገና ስንገናኝ ጀምሮ ልቅ ነው። አይገርም አወራር አያውቅም። ነገሩንስ እንዲህ አይነት ክብረ ቢስ ማግኘቴ አይገርማችሁም? ይገርማል እውነት። ሴት ልጅ እድሜዋ እየሾለከ ሲሄድ መቼስ የማታገኘው የለም። ከእናቴ ንዝነዛ ከአባቴ ቁጣ ለመትረፍ ብዬ እንጂ እኔ እንኳ አሁንም መዛለል ነበር የምፈልገው። ይኸዋ የቤተሰቤን ፍላጎት ለማሟላት ባልፍ ስፈልግ እዚህ ሰው ላይ ጣለኝ። ልቅ የላዳ ሹፌር ነው ደግሞ ቅርጭጭቷስ ገና ጠገቧ አልተኛ ስል ፈሷ። ጌታውን ወሬውን ሳይጨርስ ጮኾበት። ምን ላድርግ እንዳንቺ ንጹህ ብትሆኝልኝ እኮ ቅልስልስ አለ። ጭራሽ ደበረኝ። ሲስቅ ጥርሱ ውስጥ የዛሬ ሳምንት የበላው ሳይቀር ተከምሯል። ከንፈሩ በሲጋራ ጢስ የብረት ድስት ቄጥ መስሏል። ከርዳዳ ጸጉሩ ገብቶ ከጥቁረቱ ጋር ሲኦል አፋፍ ላይ ቆሞ የሚጠብቅ ሰይጣን ይመስላል። ጥርሱ የመሃሉ ወልቆ ዳርዳሩ ተሸርፏል። አንገቱ ላይ ብዙ ቅርጭጭት ተደድፏል። የሸሚዙ ኮሌታማ ያ ተጀምሮ ያላለቀ ቤት ይመርጋል። ቅርታ እኔ እኮ ልቅ ነኝ አለ እንደማፈር ብሎ። ከዛ ቦታ ጥፊ ጥፊ ቢለኝም ለመሄድ ግን ሰበብ እያሰላሰልኩ ሳለ ነበር ጌት የሚል ድምፅ የሰማሁት። እሱም አንዳች ነገር የመጣበት ይመስል ፍንጥር ብሎ ተነሳ። አንቺ እርጉም ስራ ቦታዬ ከነዲ ቃለሽ አትምጪ አላልኩሽም? ዘልዛላ አላት። ከስድቡ እኩል እኔ ልጅቷም እኩል ደነገጠን። ልጅ በጀርባዋ አዝላ ስትታይ አንጀት ትበላለች። ቀይ ነች፣ ግን ደግሞ ማዲያት ተጠቋቁሯታል። ህይወት ከብዷታል። በቆመችበት ሀፍረትና ፍርሃት ተጨምሮ ብርቅ ይዟታል። እንደዛም ሆና ግን ውብ ናት። እንደዛም ሆና ታሳሳለች። እንዲህም ተጎሳቁላ አበባ ትመስላለች። ጌት ልጅ እኮ ራበው፣ እኔ እስከበላው ቀንም የለኝ አለች እንዳቀረቀረች። በቆምኩበት ሐሞት የፍስስ አለ። ፊት ለፊት የማያቱ ሴት ቅድም ያንቋሻት የልጁ እናት ሚስቱ መሆኗ ገባኝ። በሷ ቦታ ሆኜ ሳስበው ሁኔታው አስፈራኝ። ለምን እዚህ ቦታ ተገኘው? ለምንስ መጣሁ? አሁን ምን ታስብ ይሆን? ባሌን አማገጠችብኝ ትል ይሆን? ከኔ ተሻለ አገኘች ትል ይሆን እያልኩ ፈዝዤ ሳለሁ እንደገና የጌትነት ቁጣ ወደ ጆሮ ገባ። ትሰሚያለሽ? ለምን ከነልጅሽ ገደል አትገቢም? ቅማላም ድሃ ዞር በይ ከዚህ። ሊመታት እጁን ያነሳው እሱ ቢሆንም ከየት የመጣ ድፍረት መሆኑን እንጃ። እዛው በጥፍ ቀለብኩት። ሱሰኛ አይደለ ሲንገዳገድ ሳይው ደስ አለ። እዛ ቦታ ያቆየኝ ህይወቴን ትልቁን ትምህርት ፈጣሪ ሊያስተምር መሆኑ ገብቶኛል። ያችን ምስኪን ግን ጥያት መሄድ አልቻልኩም። ቦርሳዬ ውስጥ ያለውን ሁሉ ሰጥቼ አልቅሼ አቅፌ ተለየኋት። ቤት እንደገባሁ ግን አንቺ ልጅ ቆመሽ መቅረትሽ ነው የሚል የእናቴ ድምፅ ከጓዳ ሰማሁ። እኔም እማዬ አዎ ቆሞ ቀር ነኝ፣ አላገባም። የሚያከብረኝ ባል እስካላገኘሁ አላገባም። የሚወደኝ ሴትነቴን የሚያከብር የሚንከባከበኝ የሚረዳኝ እስካላገኘሁ አላገባም።